ሶሪ ብራዝ ያማል እንደ ወርና ይቅርታው እንደሚያጋጥም ጀምባር አታውቀኝም አላውቅህም አሁን ከተፈጠረው አጋጣሚዎችም ለጸብ የሚያበቃ በቂ ምክንያት ያለን አይመስለኝም ለሱም ደግሞ ይቅርታ ጠይቄ ነበር አልፈራም እንጂ ፈሪ በሆነ እንኳን ይሄ ንቀት የቀላቀለው ስድብህ ብቻውን ፍርሃቴን አሸንፌ እንድጣላ ያስገድደኝ ነበር ግን ደግሞ የሰው ልጅ የጥፋትና የጸጸት መንገድ ሁሉ የሰከንዶች ትዕግስት ማጣት ውጤት ነው ብዬ አምናለሁ ካልተሞካከርን በቀር ማን እንደሚረታ አናውቅም ውጤቱ ግን ከእስር ቤት ወይም ከሆስፒታል አያልፍም ባጭሩ ትርፋችን ድል በሌለበት ሜዳ ላይ ደም መፋሰስ ብቻ ነው እና ምን ታስባለህ ወዳጅኑን ወይስ ጠላት በእውነት ደነገጥኩኝ እስካሁን የኖርኩበት የጥፋት መንገድ ነው ፍንትው አድርጋ ያሳየኝ ዛሬ ብቻ እኮ አይደለም ሁልጊዜ ለጸብ ቸኩላለሁ ግን ከጸጸትና ከጉዳት ውጭ ያተረፍኩት አንዳች ነገር የለም ለተጠቀምኩት አጸያፊ ቃል ከልቤ ይቅርታ ብስራት እባላለሁ አብይ ለዚህ በሳል ውሳኔ አመሰግናለሁ ጸብ ሁልጊዜም ቢሆን አማራጭ ስናጣ የምንሰነዝረው የጸጸት መንገድ ነው ዛሬ በአጋጣሚ ሳይሆን ለትልቁም ነገር ነው የተገናኘነው መጥፎ ትዝታ ሊሆን የሚችል አጋጣሚ ነው ወደ በጎ ታሪክ የቀየርነው ይሄን ያራድና ቋንቋ ካንተ ገና ብዙ ማራለሁ ስልክ ብንለዋወጥ ደስ ይለኛል እንደዚህ ነው አራዳ እንዲህ ነው እንደዚህ ነው ለዘበዳል እንደዚህ ነው እንዳራዳ ልጅ እንደዚህ ነው ቀና ሰው የለም እንደዚህ ነው አይገኝም እንጂ እንደዚህ ነው እንዲህ በቀላል እንደዚህ ነው መርጠራዳ ልጅ እንደዚህ ነው ምኑ ይተላል ይቅርታ በጣም ማስጠበቁሻ ምንድነው ይሄ ብር አገልግሎት መስጠት ካቆመ ዘመናት እንዳለፉት አታውቅም ይሄን ብር ለጸጉሬ ነው ለጥፍሬ ላደርገው ነው ላንቺ ዋጋ ያጣብሽ ብር ማንን እንደሚያስደስት ላሳይሽ ሄሎ እናቴ እንዴት ነሽ ደህና ነኝ የኔ ልጅ እንደምን ዋልክ 5,000 ብር አስገብቼልሻለሁ እሺ ለአንዳንድ ነገር ይሆንሻል አንተ ልጅ እንደምን አሳሰበ እናቴ ብለህ አስታውሰህ መደወል ብቻ እኮ በቂ ነበር አታስቢ እናቴ ስላለኝ ለእናቴ ብለህ እንዳሰብክልኝ ፈጣሪ ያስብልኝ አሜን የኔ ልጅ እንደሞላው ፈጣሪ አምላክ ኑሮህን በበረከት በጽበልጭ አትነስ ደስ እንዳሰኝህ ፈጣሪ አምላክ ኑሮህን በበረከት ይላው አምላክ ካንተ ጋር ይሁን አሜን አሜን እናቴ እሺ እደውልልሻለሁ እሺ የኔ ልጅ እግዚአብሔር ካንተ ጋር ይሁን አየሽ ለሷ ትልቁ ደስታዋ ብሩ ሳይሆን ልጄ ለካረሰኝም የሚለው ስሜት ነው አንቺ ሳትሆኚ እሷ ነበረች የከፈለችውን መስዋዕትነት አስባ ይሄ ብር ያንሰኛል ማለት የነበረባት አቢ በቃ ሻምጣ አሁንማ ለሚገባው ሰው ሊላክ ነው አዝናለሁ ጀሪ ካሳቤ ካልሆነ ላንቺ መልካም ካልገባሽ እኔ ድካም ምን ቢወጣኝ ተመለሽ ሄደሽ እንጂ መውደዴን ስትረጂ እስቲ አራላስ ኧረ እባክህ ጨርስልን ስልኩ ይደርሳል ወይ ሊዶ ስልክ አታነሳም መደወልሽን ስላላወቅኩ ነው እንጂ ባያነሳ ነበር እንደውም እንድንለያይ እፈልጋለሁ ይሄን ያልሽው ስሜታዊ ስለሆንሽ ነው ወይስ አስበሽ በደንብ አስቤበታለሁ የምር ስልክ ስላላነሳውልሽ ብቻ ነው እንለያያልሽኝ በቃ ነገርኩህ እኮ እንዴ ቻው 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 በእናትህ አጨቅጭቀኝ ቻው ኧረ እንዳው ነው ላላደር የደከምኩት ባንቺ ጉዳይ ክፉ ደጉ ልጁ ነች አዎ ስልክ ስላላነሳውላት እንለያይ ነው የምትለኝ እሷ ልጅ ግን አፈላቻ ማለት ምን እያለች ነው እና ደውላ ይቅርታ አትላትም እንዴ ከዚያስ በየጊዜው ምክንያት እየደረደረ አሻፈረኝ የሚል ልቧን በይቅርታ መመለስ ይችላል እንደዛ ማድረግ ቻልኩ ልደውልላት ቆይ አሁን ግን በመለየታችሁ አልደበረ ደብሮኛል
በጣም ነው የከፋኝ። ግን ምን ላድርግ? ተዋቢ ያልነበረም የደበረ ሰው እንደዚህ ነው እንዴ? ምናልባት ለዚህን ያክል ጊዜ ብዬ መናገር ሊከብደኝ ይችላል። ግን በመለየታችን ብዙ ከባባድና የብቸኝነት ምሽቶች ላሳለፍ እንደምችል አውቃለሁ። እንዴ ይህን እያወቅ ለምን እንድትሄድ ትፈቅዳለህ? እንደውም ቆይ ነው ልደውልላት። ኖ ብስሬ፣ ብንታረቅ እንኳን ህመሜን ከማራዘም የዘለለ ጥቅም አይሰጠኝም። አንድ ሰው የማያዛልቅ ህይወት ውስጥ እንደሆነ እያወቀ ብቻዬን አስተካክላለሁ ካለ ራሱን ክፉኛ እየቀጣው ነው። እውነታውን ተቀብሎ ከማይቀርለት ህመም ለመዳን ቢጥር ይሻለዋል። ትክክለኛውን ነገር ማድረግ ምንጊዜም ቢሆን ቀላል አይደለም። ግን ደግሞ ዛሬም በህመም መጀመር ነገን በቁስል ከመጨረስ ይሻላል። አልሻም መጥለኛ ባባይሱ አልሻም ምን ያለሁ ይለኔ አልሻም ከእንግዲህ ህመም ነው አልሻም ብትኖሪም ከጎን